نور على مر الزمان تألقا وأضاء للدنيا طريقا مشرقا وهدى من الرحمن يهدينا به للصالحات وللمكارم والتقى نور على مر الزمان تألقا ዘጅን ካሚል ይባላል የ11ኛ ክፍል የናቹራል ሳይንስ ተማሪ ነኝ እና 27 ሃርድዌር የፈጠራ ስራዎችን ሰርቻለሁ እና ከነዛ ከ27 የፈጠራ ስራዎች ውስጥ አንዱ ይሄ ሹዝ ሶላር ሲስተም ወይም ደግሞ ሹዝ ሶላር ፓወር ባንክ ነው እና ይሄ ሹዝ ሶላር ፓወር ባንክ የሚያገለግለው ለምንድነው? አንድ እንደ ጫማ ተጫምቶ ነው ለመሄድ፣ ሁለተኛ ስልካችን ቻርጅ ለማድረግና በሶስተኛ ደረጃ ደግሞ ጨለማ በሆነበት ቦታ ላይ ላይት ለማግኘት ነው የሚጠቅመን እና ይሄ ሹዝ ሶላር ሲስተም የተለያዩ ፓርቶች አሉት። ይሄ ጫማ ፓርት እንዳለ ሆኖ እዚህ ጋር ሶላር ሲስተም እንትን አለው፣ ይሄ ሶላር ፓኔል አለው እና እዚህ ጋር ደግሞ ቻርጅ ኢንፑት የሚያደርግ ቦርድ አለ። ከቦርዱ አጠገብ ደግሞ ይሄ እንደምታዩት የበራው ላይት ኢሚቲንግ ዳዮድ አለ። ቻርጅ ኢንፑት እየተደረገ እንደሆነ የሚነግረን እና ቻርጂንግ እንደሆነ የሚነግረን እና እዚህ ጋር ደግሞ ሰከንዳሪ ሴል 3.7 ቮልቴጅ ሊቲየም አየን አለ። እዚህ ጋር ዩኤስቢ ፊሜል ፖርት አለ እና ይሄ ዩኤስቢ ፊሜል ፖርት የሚያገለግለን ለምንድን ነው? ቻርጅ አውትፑት ለማድረግ ነው። ይህ ማለት ስልካችን ቻርጅ ለማድረግ ስንፈልግ በዚህ ዩኤስቢ ፊሜል ፖርቱን ሰክተን ቻርጅ እናደርጋለን እና ላይትን ማግኘት ስንፈልግ ደግሞ በዚህ ዩኤስቢ ፊሜል ፖርት ሰክተን ላይት ማግኘት እንችላለን ማለት ነው። እና ይሄ ሹዝ ሶላር ሲስተም ፓወር ባንክ የሰራሁበት ምክንያት ለምንድን ነው? ብዙ ጊዜ ፓወር ባንኮች አሉ በእጃችን ይዘናቸው የምንንቀሳቀሳቸው፣ ግን እነሱ ይዘናቸው የምንንቀሳቀስ በመሆኑ ወይ በኪሳችን ከብዶን ሊደብረን ይችላል፣ ወይ ደግሞ በእጃችን ለመያዝ እጃችን ሌላ ነገር ለመያዝ ልንጠቀመው እንችላለን እና ይሄ በጫማ ያደረኩበት ምክንያት ለምንድነው? ጫማ ኦልዌዝ ከኛ ጋር ነው እና ጫማችን ባለበት ቦታ ላይ ሁሉ ስልካችንም ቻርጅ ማድረጊያ ላይትም ማግኛ ፓወር እናገኛለን ማለት ነው። እና እንዴት ነው የሚሰራው? አሁን ፀሐይ ስለሆነ ቻርጅ እያደረገ ነው እና ይሄ ላይት ኢሚቲንግ ዳዮዱ በርቷል። ሳጨልምበት አይበራም ማለት ነው እና እንደዛ ነው። እና ላይት ለማግኘት ምንድነው ማደርገው? ይሄ ኤልኢዲ በልቡን ዩኤስቢ ሜል ፖርት አለው። በፊሜል ፖርቱ ሰክቼ ኮኔክት በማድረግ ላይት ማግኘት እችላለሁ ማለት ነው እና እንደዚህ ላይት ማግኘት እችላለሁ። ሌላኛው ደግሞ ፐርፐዙ ምንድነው? ስልክ ቻርጅ ለማድረግ ነው የምጠቀምበት። ስልኬን ቻርጅ ለማድረግ ቀጥታ ይሄ ፖርቴብል ቻርጀሩን ዋየር ሰክቼ ኮኔክት በማድረግ ከዛ በኋላ ደግሞ እንደዚህ ስልኬን ቻርጅ ማድረግ እችላለሁ ማለት ነው። ስልኬን እንደዚህ ቻርጅ ማድረግ እችላለሁ ማለት ነው። نور على مر الزمان تألقا وأضاء للدنيا طريقا مشرقا وهدى من الرحمن يهدينا به للصالحات وللمكارم والتقى نور على مر